ሰዎች በዓለም ካርታ ላይ መኖሯን እንኳን አያውቁም። ባለጸጋ ካልሆኑ በስተቀር በሮቿ ሌሎቻችን ዝግ ይመስላሉ። ይህች ሀገር ላለፉት 300 ዓመታት ታሪካቸው እስከ ሮማ ኢምፓየር በሚዘልቅ የዓለማችን እጅግ ባለጸጋ ከሆኑ ቤተሰቦች በአንዱ ስትገዛ የኖረች የአውሮፓ ሀገር ናት። በእግር መጓዝ የሚወድ ሰው የአገሪቱን ረጅም ጫፍ ተነስቶ ከደቡባዊ ጫፍ እስከ ሰሜናዊ ጫፍ በ5 ሰዓታት ውስጥ ማቋረጥ ይችላል። እዛ የሚኖር የማራቶን ሯጭ ሙሉ ማራቶን ለመሮጥ ቢሞክር ውድድሩን ሳይጨርስ ከአገሪቱ ክልል ይወጣ ነበር። በቆዳ ስፋቷና በሕዝብ ቁጥሯ ትንሽ ትሆን እንጂ በአንድ ሰው አማካይ የገቢ መጠን ከዓለም እጅግ ባለጸጋ ሀገራት አንዷ ናት። ይህ ገቢዋ 187,000 የአሜሪካ ዶላር በመሆኑ ከሞናኮ በመቀጠል በዓለም ግንባር ቀደም ተጠቃሽ ያደርጋታል። ይህ ልምድ ያላቸውን የምጣኔ ሀብት ባለሙያዎች እንኳን ሳይቀር የሚያስደንቅና ስለ ዓለም አቀፍ ብልጽግና ያላቸውን የቀድሞ ግንዛቤ የሚፈታተን ነው። ከዜጎቿ መካከል ከፍተኛ ቁጥር ያላቸው ማለትም ወደ 15% የሚጠጉት ሚሊዮነሮች ናቸው። ይህም በዓለም ላይ ወደር የማይገኝላት የሀብት ክምችት መኖሩንና የሀገሪቱን የምጣኔ ሀብት ጥንካሬ በጉልህ የሚያሳይ ነው። በኢንዱስትሪ የበለጸገች፣ በባንክ፣ በፋይናንስ፣ በሀብት አስተዳደርና በኮንስትራክሽን ቴክኖሎጂ የረቀቀች ስትሆን የዓለማችንን 20% የሰው ሰራሽ ጥርስና 15% የጥርስ ሕክምና መሳሪያዎችን ታመርታለች። የዛሬው ጉዟችን ወደዚች አውሮፓ ሀገር ይሆናል። ይህች ሀገር አውሮፕላን ማረፊያ፣ የመከላከያ ሰራዊትም ሆነ የራሷ መገበያ ገንዘብ የላትም። እንዲሁም ከማንኛውም አገር ዕዳ የለባትም። በአውሮፓ 4ኛዋ በዓለም ደግሞ 6ኛዋ ትንሿ ሀገር ወደ ሆነችው ሊክተንስታይን እንኳን ደህና መጡ። በሰሜን ከኦስትሪያ በምዕራብ ደግሞ ከስዊዘርላንድ ጋር የምትዋሰነው ሊክተንስታይን በአውሮፓ ውስጥ ሰዎች በብዛት የማይጎበኟት ሁለተኛዋ ሀገር ናት። ይህ ለየት ያለ መገለጫዋ የንግድ ሥራዋ አንድ አካል ነው። ወደብም ሆነ ተፈጥሯዊ ሀብት የላትም። የምትመራውም ዘመና ታሪካቸው እስከ ሮማ ኢምፓየር ከሚመዘዙ ጥቂት በሕይወት ካሉ የንጉሥ ቤተሰቦች በአንዱ ነው። ሰፊ የቱሪስት ፍሰትን ከመሳብ ይልቅ ለየት ያሉ ደንበኞችንና ከፍተኛ ክህሎት ያላቸውን ባለሙያዎች ማስተናገድ ትመርጣለች። ሆኖም ይህ እገዳ በሐሳብ ለሚጓዝ መንገደኞች አይሰራም። እኛም ከፈለግነው አቅጣጫ ሆነን የሊክተንስታይንን ድንበር መሻገር እንችላለን። የሊክተንስታይን ውብ መልክዓ ምድር የስዊዘርላንድ ሊገለጽ የማይችል የተፈጥሮ ውበት ቀጣይነቱ ሊባል ይችላል። ይህ ውበት በንጹሐን ወንዞቿ፣ በበረዶ በተሸፈኑ ተራሮቿ፣ ከአኒሜሽን ፊልም የወጡ በሚመስሉ አረንጓዴ መስኮቿና ሰላማዊ በሆነ ሐይቋ ላይ በግልጽ ይታያል። እዚህ ያለው አየር ንጹሕ፣ ጸጥታውም ጥልቅ ነው። ይህም በውስጧ ካሉት ደማቅ የፋይናንስ ማዕከላት ጋር ፍጹም ተቃራኒ የሆነ ድባብ ይፈጥራል። እነዚያ ጠዋት ገብተው ማታ በሚወጡት ባለሙያዎች ምክንያት በየቀኑ የሥራ እንቅስቃሴ አለ። እነዚህ ባለሙያዎች በሊክተንስታይን ጥሩ ክፍያ ያገኛሉ። እንዲሁም ሀገሪቱ ካላት ቅርበትና ምቹ የትራንስፖርት አማራጮች የተነሳ ያንን ጥሩ ደሞዝ ለማግኘት በየቀኑ ከሀገራቸው ይመላለሳሉ። ይህ ዕለታዊ ፍልሰት ከጎረቤት አገራት ጋር ተስማሚና ተደጋጋፊ የሆነ ግንኙነትን ይፈጥራል። ይህም ሊክተንስታይንን የቅን ኢኮኖሚ መናኸሪያና የድንበር ተሻጋሪ ምርታማነት ማዕከል ያደርጋታል። የሊክተንስታይን ዋና ከተማ ቫዱስ ትባላለች። የልዑሉ መኖሪያና የዓለማችን ታላላቅ ባንኮች መቀመጫ የሆነችው ቫዱስ የሕዝብ ቁጥሯ 5500 ብቻ ነው። ከድሮ የአውሮፓ አርኪቴክቸር ዘይቤና እዚህም እዛም ከሚታዩት ደማቅ ጎዳናዎች በስተቀር እንደ ሞናኮ ያለ የተጨናነቀ ከተማ እንዳይጠብቁ። ይልቁንም እንደ ሊፕዘግ ከተማ ያለ መረጋጋት የሰፈነበት ከተማን ይጠብቁ። ታሪክና ከፍተኛ ፋይናንስ ያለምንም እንከን የተሳሰሩባት ማራኪና ጸጥተኛ ከተማ ናት። እንዲያውም በአንዳንድ ጎዳናዎች ላይ ከመኪና ይልቅ ላሞች በብዛት መታየታቸው የሚያስገርም ተቃርኖ ነው። ሊክተንስታይን በ11 ግዛቶች የተከፈለችና በዓለም ላይ ካሉ ባለጸጋ ቤተሰቦች በአንዱ የምትመራ ሀገር ናት። የአሁን መሪ ልዑል ሃንስ አደም ሁለተኛ የግል ሀብታቸው ወደ 6.2 ቢሊዮን የአሜሪካ ዶላር የሚገመት ነጋዴ ሲሆኑ ይህም በአውሮፓ ካሉ እጅግ ባለጸጋ ነገሥታት አንዱ ያደርጋቸዋል። የቤተሰባቸው ሰፊ ሀብት በተለይም በኤልጂጂ ግሩፕ የባንክ ኢምፓየራቸው አማካይነት ከፍተኛ የፋይናንስ አቅማቸውን ያሳያል። ልዑላኑ ከዚህም በላይ ሀብት አላቸው ተብሎ በሰፊው ይታመናል። ባንካቸው ኤልጂቲ ግሩፕ በዓለም አቀፍ ደረጃ ትልልቅ ከሆኑ የግል ባንኮችና
የሀብት አስተዳደር ቡድኖች አንዱ ሲሆን ዓመታዊ የሥራ ገቢ በግምት 2.9 ቢሊዮን የአሜሪካ ዶላር እንደሆነና ከ400 ቢሊዮን የአሜሪካ ዶላር በላይ ያለውን ዋጋ ሀብት እንደሚያስተዳድር ሪፖርት ያሳያል። የሊክተንስታይን ንጉሳዊ ቤተሰብ በአውሮፓ ካሉ ሌሎች ንጉሳዊ ቤተሰቦች በተለየ መልኩ በአገራቸው ውስጥ ከፍተኛ ስልጣን አላቸው። ልዑሉ የአገሪቱን ፓርላማ የመበተን፣ መንግስትን የማሰናበትና የአገሪቱ ዳኞች ብቻቸውን የመሾም የቬቶ ስልጣን አላቸው። ይህ የንጉሳዊ ስልጣን ደረጃ በዘመናዊቱ አውሮፓ ውስጥ እምብዛም የማይታይ በመሆኑ ሊክተንስታይን በአውሮፓ ውስጥ አስደናቂ የጥናት ርዕስ ያደርጋታል። ሊክተንስታይን እጅግ በጣም አነስተኛ የወንጀል መጠን የሚመዘገብባት ሀገር በመሆኗ ለመኖር እጅግ አስተማማኝና ሰላማዊ ስፍራ ነች። ይህ ሰላሟ ግን የመጣው ከጠንካራ የመከላከያ ሰራዊት አይደለም። ምክንያቱም ሊክተንስታይን የመከላከያ ሰራዊት ምን ማለት እንደሆነ እንኳን አታውቅም። እንደ አውሮፓውያን የቀን አቆጣጠር በ1868 ዓመተ ምህረት ሀገሪቱ መከላከያ ሰራዊቷን በይፋ አፍርሳለች። እዚህ ላይ አንድ አስገራሚና አስቂኝ እውነታ ልንገራችሁ። ሰዎች ሲቀልዱ የሊክተንስታይን መከላከያ ሰራዊት ወደ ጦርነት ሲዘምት ከሄደበት ቁጥር በላይ ሆኖ የሚመለስ በዓለም ላይ ብቸኛው ጠንካራ ጦር ነው ይላሉ። ለዚህ ምክንያቱ ደግሞ ሊክተንስታይን በኦስትሮ ፐርሺያ ጦርነት ላይ እንዲሳተፉ 80 ወታደሮቿን ልካ ነበር። በጦርነት ይገዳሉ ተብሎ ሲጠበቅ ግን ወደ ሀገራቸው የተመለሱት 81 ሆነው ነበር። ያ አንዱ ተጨማሪ ሰው ደግሞ በጉዞ ላይ ያገኙትን ጓደኛቸው የሆነ ሰው ነበር። በ2007 ዓ.ም ደግሞ ስዊዘርላንድ ሌላ ሀገር መወረሯን ሳታውቅ ሊክተንስታይን በበኩሏ መወረሯን ሳታውቅ ቀርታ ነበር። የአንድ ሀገር ጦር ያለምንም ፍቃድ ወደ ሌላ ሉዓላዊት ሀገር ሲገባ እንደ ግልጽ ወረራ ይቆጠራል። በ2007 ዓ.ም በአንድ ጭጋጋማ ቀን የስዊዘርላንድ ወታደሮች መንገዳቸውን ስተው በሊክተንስታይን ድንበር በኩል 2 ኪሎ ሜትር ያህል ዘልቀው ገቡ። ለአንዲት ትንሽ ሀገር 2 ኪሎ ሜትር ማለት በጣም ሰፊ ግዛት ነው። ሊክተንስታይን የድንበር ጠባቂ የሌላት ከመሆንም በላይ ለድንበር ጥበቃ ትልቅ ትኩረት አትሰጥም ነበር። ሆኖም የድንበር ጠባቂ አለመኖርና ለጉዳዩ ትኩረት አለመስጠቷን በግልጽ የሚታይ እውነት ነበር። የስዊዘርላንድ ወታደሮች በስህተት ሌላ ሀገር መግባታቸው ሲረዱ ወዲያውኑ ወደ ኋላ ተመልሰው ወጡ። ስዊዘርላንድም ወታደሮች ያላደረጉት ስህተት ለሊክተንስታይን በይፋ ይቅርታ ጠየቀች። ይህ ክስተት የሊክተንስታይን ሰላማዊ ተፈጥሮ ብቻ ሳይሆን ከታላላቅ ጎረቤቶቿ ጋር ያላትን ልባዊና አስተማማኝ ግንኙነት እንዲሁም ያላትን ልዩ ዲፕሎማሲያዊ መደላደል ያሳያል። በአንድ መኳንን ቤተሰብ የምትመራው ሊክተንስታይን እንዴት ሀገር መሆን እንደቻለች ከሌሎች ሀገራት ምስረታ በጣም የተለየ በመሆኑ ሂደቱን በአጭሩ ልግለጽላችሁ። ከ300 ዓመታት በፊት ሊክተንስታይን የምትባል ሀገር በምድራችን ላይ አልነበረችም። ሀገሪቱ የተመሰረተችው እንደ አውሮፓውያን አቆጣጠር 1719 ዓመተ ምህረት ነው። በጥንቷ ኦስትሪያ ይኖር የነበረ አንድ ባለሀብትና መኳንን ቤተሰብ በኦስትሪያ በነበራቸው ውስን የክብር ማዕረግ አልረኩም ነበር። በቅዱስ ሮማዊ ንጉሠ ነገሥት ዘንድ ሞገስ የሚያገኝና ከንጉሠ ነገሥቱ ማዕድ የሚያስቀምጣቸውን ትልቅ ክብር ይፈልጉ ነበር። ይህንን ለማድረግ ደግሞ በቀጥታ ለንጉሠ ነገሥቱ ተጠሪ የሆነ የቅዱስ ሮማዊ ግዛት ገዥ መስፍን መሆን ነበረባቸው። ይህንን ዕድል በኦስትሪያ መቼም ቢሆን እንደማያገኙ ያውቁ ነበር። ስለሆነ ህልማቸውን ለማሳካት የነበራቸው ብቸኛ አማራጭ መሬት ገዝቶ ለንጉሠ ነገሥቱ ማቅረብና ማጽደቅ ብቻ ነበር። የገንዘብ ችግር ስላልነበራቸው ህልማቸውን ለማሳካት ብዙም አልተቸገሩም። እንደ አውሮፓውያን አቆጣጠር በ1699 ዓመተ ምህረት የጀርመን ኢምፓየር በቅዱስ ሮማዊ ንጉሠ ነገሥት ስር ግዛት የነበረች ብቸኛ ሀገር ነበረች። በ1799 የሽሊንበርግን ግዛት ከአካውንት ጃኮብ ሃኔበል ሶስተኛ ገዙ። በመቀጠልም በ1712 የቫዶዝን ግዛት በመግዛት ለቅዱስ ሮማዊ ንጉሠ ነገሥት ቻርልስ ስድስተኛ በማቅረብ ግዛታቸውን እንዲባርክላቸው ጠየቁት። እነዚህ መኳንንት ለንጉሠ ነገሥቱ ያላቸውን ታማኝነት የማይናወጥ በመሆኑ ጥያቄያቸውን ተቀባይነት አገኘ። በዚህም መሠረት እንደ አውሮፓውያን አቆጣጠር በ1719 ለቅዱስ ሮማዊ ንጉሠ ነገሥት ተጠሪ የሆነችው ሊክተንስታይን የበላይ መስፍን ግዛት ተመሰረተች። ከ12ኛ ክፍለ ዘመን ጀምሮ የሊክተንስታይን ቤት በመባል የሚታወቅ ይህ ቤተሰብ ከሀብትና ከስልጣን ማማ ላይ ወርዶ አያውቅም። በዚህም መንገድ ለዓለማችን አዲስ ሀገር አበረከተ። በታሪክ ውስጥ የሊክተንስታይን ቤተሰቦች ብዙ ፈተናዎች ቢገጥሟቸውም ራሳቸውን በኢኮኖሚ መገንባት ብቻ ሳይሆን ዜጎቻቸውን ወደ ታላቅ የሀብት ማማ ያሸጋገሩ ስኬታማ ቤተሰቦች ናቸው። ይህ በፖለቲካዊ ክብርና ደረጃ ለማግኘት ሲባል በተደረገ
ስልታዊ ገዢዎች ሀገር የተመሰረተበት ልዩ ታሪክ ሊክተንስታይን በምድር ላይ ካሉ ሌሎች ሀገራት በሙሉ የተለየች ያደርጋታል። ህልውናዋ ራሱ የታሪክ ተአምር ነው። የሊክተንስታይን ኢኮኖሚ ሁለት ትልልቅ አንቀሳቃሾች ወይም ሞተሮች አሉት። የመጀመሪያው የማኒፋክቸሪንግ እና የኢንዱስትሪ ዘርፍ ነው። ኢንዱስትሪ የሀገሪቱን አጠቃላይ ኢኮኖሚ 40% ይሸፍናል። ሀገሪቱ በኮንስትራክሽን እና በጥርስ ህክምና መሳሪያዎች፣ በኤሌክትሮኒክስ እና በቴክኖሎጂ ውጤቶች ምርቷ ትታወቃለች። ከሀገሪቱ ዜጎች ቁጥር ጋር እኩል የሚሆን የሰው ኃይል የቀጠረው ግዙፉ የኮንስትራክሽን መሳሪያዎች አምራች ድርጅት ሄልቲ ተወልዶ ያደገው በሊክተንስታይን ነው። ሄልቲ በዓለም ዙሪያ 34,000 ሰራተኞች ያሉትና በዓመት $7.28 ቢሊዮን ገቢ የሚያስገኝ ድርጅት ሲሆን ዋና መስሪያ ቤቱም በሊክተንስታይን ይገኛል። በጥርስ ህክምና ምርቶችና መሳሪያዎች አምራችነቱ በዓለም ታዋቂ የሆነው አይቮክላር የተባለው ኩባንያ የተመሰረተውና ዋና መስሪያ ቤቱን ያደረገው በዚህ ትንሽ የሊክተንስታይን ከተማ ውስጥ ነው። ኩባንያው በከፍተኛ የቴክኖሎጂ መሳሪያዎች የሚታወቅ ሲሆን በጥርስ ህክምና ዘርፍ በዓለም አቀፍ ደረጃ ግንባር ቀደም አቅራቢና በዓለም ዙሪያ ከ3700 በላይ ሰዎችን የቀጠረ ድርጅት ነው። ሁለተኛው ትልቁ የኢኮኖሚ ዘርፍ የፋይናንስ ዘርፍ ነው። ባለሀብቶች አንድ የጋራ ጠላት አላቸው፣ እሱም ግብር ታክስ ነው። ታክስን ለመሸሽ ገንዘባቸውን ታክስ ወደሌለባቸው ሀገራት ያዛውራሉ። ሊክተንስታይንም እንደ አብዛኞቹ በቂ የተፈጥሮ ሀብት እንደሌላቸው ሀገራት የባንክ የፋይናንስ እና የሀብት አስተዳደር ኢኮኖሚ አምርታ አሳድጋለች። ሀገሪቱ እጅግ በርካታ የፋይናንስ ኩባንያዎች መገኛ ነች። እነዚህ ተቋማት ከተመሰረቱበት ጊዜ ጀምሮ የሀገሪቱ ገለልተኛ የፋይናንስ አስተዳደር ስርዓት አካል በመሆን አገልግለዋል። በንጉሳዊ ቤተሰብ ባለቤትነት የሚመራው ኤልጂቲ ግሩፕ ከሀገሪቱ ቀዳሚ የፋይናንስ ተቋማት አንዱ ነው። ሀገሪቱ እንደ ቢቢ ባንክና ኤልቢቢ ያሉ ዋና ዋና ባንኮችና በመቶዎች የሚቆጠሩ የፋይናንስ አገልግሎት ሰጪዎች መገኛም ጭምር ነች። ይህ የረቀቀ ማኒፋክቸሪንግ እና ዘመናዊ የፋይናንስ አገልግሎትን ያቀናጀው ባለሁለትዮሽ የኢኮኖሚ ሞተር ለሀገሪቱ ታላቅ ብልጽግና ሚስጥር ነው። ይህም ልዩ ሀብትን የሚያመነጭ በጥንቃቄ የተገነባ ቅንጅት ነው። ሊክተንስታይን ባለሀብት ኩባንያዎች ቢኖራትም ከሌላ ሀገር መጥቶ በእነዚያ ተቋማቶች ስራ ለማግኘት መሞከር ግን በመርፌ ቀዳዳ ለመሽሎክ እንደመሞከር ከባድ ነው። የሊክተንስታይን በሮች ለስደተኞች ዝግ ናቸው። በሀገሪቱ ውስጥ ቋሚ ስራ ያላቸው ሰዎች ብቻ ናቸው የነዋሪነት ፈቃድ መጠየቅ የሚችሉት። ሂደቱም እንዲህ ነው። ስራ አገኙ እንበል፣ ነገር ግን ቀጣሪው ስለፈለጉት ብቻ ወዲያውኑ ሰራተኛ መሆን አይችሉም። ቀጣሪው እርሶን በሙያው መቅጠር እንደሚፈልግ የሚገልጽ ማመልከቻ ለመንግስት ማቅረብ አለበት። መንግስት ቅጥሩን ከማጽደቁ በፊት ግን እርሶ በሚገቡት የሥራ መደብ ላይ ሊሰሩ የሚችሉ የሀገር ውስጥ ባለሙያዎች አለመኖራቸውን ማረጋገጥ አለበት። በዛ የሥራ መስክ ላይ ሊሰሩ የሚችሉ የሀገሬው ተወላጆች ከሌሉ ቅድሚያ የሚሰጠው ለአውሮፓ ህብረት ዜጎች ነው። ማመልከቻው በቀጣሪው ተቀባይነት ካገኘ በኋላ የማመልከቻ ፎርሙን ከሥራ ውሎ፣ ከቤት ኪራይ ስምምነቱና ከነዋሪነት ፈቃዱ ጋር አያይዘው ለሀገሪቱ የኢሚግሬሽን ቢሮ ማቅረብ ይኖርብዎታል። የሥራ ፈቃድ ካሉት የራሱን የጤና መድህን ኢንሹራንስ መግባት ይኖርብዎታል። የጤና መድህን የሌላቸው ሰዎች በሀገሪቱ የነዋሪነት ፈቃድ አይሰጣቸውም። የአውሮፓ ህብረት አባል ሀገራት ዜጎች ያለ ቪዛ ወደ ሊክተንስታይን መግባትና እስከ 90 ቀናት መቆየት ቢችሉም ሥራ ወይም የነዋሪነት ፈቃድ ለማግኘት ግን ከላይ የተጠቀሱትን ውስብስብ ሂደቶች በሙሉ ማለፍ ይኖርባቸዋል። የሀገሪቱ ዜጋ መሆን ደግሞ ነገሩን ይበልጥ ውስብስብ ያደርገዋል። የሊክተንስታይን ዜግነት ማግኘት እጅግ ፈታኝና ጥብቅ ሂደት ነው። ጥቂት የማይባሉ ልዩ ሁኔታዎች ቢኖሩም በተለመደው የዜግነት አሰጣጥ ሂደት ግን ቢያንስ የ10 ዓመት የነዋሪነት ቪዛ ይጠይቃል። የሊክተንስታይን ዜጋ የሆነን ሰው ማግባት ሂደቱን ቢያሳጥረውም አሁንም ቢሆን ረጅም ዓመታት በሀገሪቱ መኖርንና ጥልቅ የሆነ የክለሳ ሂደት ማለፍ ግድ ይላል። በተጨማሪም አመልካቾች የጀርመንኛ ቋንቋ ፈተናን በከፍተኛ ውጤት ማለፍ አለባቸው። ከሁሉም በላይ ደግሞ የሀገሪቱ የሁለት ሀገር ዜግነት ፍጹም ስለማትፈቅድ የቀድሞ ዜግነትን በይፋ መተው ግዴታ ነው። እነዚህ ጥብቅ መስፈርቶች ሊክተንስታይንን የራሷን ልዩ ማንነትና የነዋሪዎቿን ከፍተኛ የኑሮ ደረጃ ለመጠበቅ የምታደርገውን ቁርጠኝነት ያሳያሉ። ይህም የሀገሪቱ ዜግነት በዓለም ላይ ለማግኘት በጣም ከባድ ከሆኑ ተርታ ያሰልፈዋል። በሊክተንስታይን ያለው የኑሮ ውድነትን በዓለም ላይ ካሉ ከፍተኛ ሀገራት አንዱ ነው። አልፎ ተርፎም
እንደ ጎረቤቷ ስዊዘርላንድ ካሉ ውድ ሀገራት ጋር የሚወዳደር ነው። ለምሳሌ በዋና ከተማዋ ቫዱዝ አንድ መኝታ ክፍል ላለው ተራ አፓርታማ በወር 1680 እስከ 2800 የአሜሪካ ዶላር ሊጠይቅ ይችላል። ሰፋ ያሉ ቤቶች ወይም ቪላዎች ደግሞ ከነዚህ በጣም የላቀ ዋጋ ያወጣሉ። የምግብ ሸቀጦችን በተመለከተ ለዕለት ተዕለት ፍጆታ የሚሆኑ ቁሳቁሶች ከጎረቤት ሀገራት ከኦስትሪያ ወይም ከጀርመን ጋር ሲነጻጸሩ ከ15 እስከ 20 በመቶ የበለጠ ውድ ናቸው። የህዝብ ትራንስፖርት አገልግሎት እጅግ ቀልጣፋ ቢሆንም የአንድ ወር ሰነድ ፓስ ለመግዛት ብቻ ከ89 ዶላር እስከ 112 የአሜሪካ ዶላር ሊያስወጣ ይችላል። የራስ መኪና መንዳት ደግሞ ለነዳጅ፣ ለኢንሹራንስ እና ለፓርኪንግ የሚወጣውን ወጪ በከፍተኛ ሁኔታ ይጨምረዋል። ለአንድ ሰው የሚሆን የኤሌክትሪክ፣ የሙቀት፣ የውሃና የኢንተርኔት ወርሃዊ ፍጆታ አብዛኛውን ጊዜ ከ168 እስከ 280 የአሜሪካ ዶላር ይደርሳል። ተራ በሆነና ቅናሽ በሌለው ምግብ ቤት ውስጥ የሚቀርብ ቀለል ያለ ምግብ እንኳ በቀላሉ ኪስን ሊያሳጣ ይችላል። ማለትም ከ28 እስከ 44 ዶላር ሊያስጠይቅ ይችላል። በተጨማሪም የግዴታ የጤና መድን ኢንሹራንስ ክፍያ በጣም ከፍተኛ ሲሆን አጠቃላይ የሕክምና ሽፋን የሚሰጥ ቢሆንም በወር አብዛኛውን ጊዜ ከ336 እስከ 560 የአሜሪካ ዶላር ይደርሳል። ምንም እንኳን የደሞዝ መጠኑ ከፍተኛ ቢሆንም የዕለት ተዕለት ሕይወት ውድነት በሊክተንስታይን በምቾት ለመኖር ከፍተኛ ገቢ ማግኘት ግድ እንደሚል ያሳያል። ይህም ሀገሪቱ ለባለጸጎች መጠለያ ናት የሚለው ስም ያጠናክረዋል። በመጨረሻም ጉብኝታችን በሁለት አጫጭር መረጃዎች እንቋጭ። ነሐሴ 15 የሊክተንስታይን ብሔራዊ ቀን ነው። በዚህ ዕለት የሊክተንስታይን ልዑል በሀገሪቱ ውስጥ ያሉ ዕድሜያቸው ከ18 ዓመት በላይ የሆኑ ሰዎችን በሙሉ ወደ ቤተ መንግሥታቸው በነፃ ይጋብዛሉ። ዕድሉ ካገኙም ከልዑሉ ጋር ተገናኝተው ለአንድ ደቂቃ ያህል የመነጋገር ዕድል ይኖሩታል። በሊክተንስታይን የመጀመሪያ ደረጃ ትምህርት ነፃና ግዴታ ነው። በሀገሪቱ ውስጥ አንድ ዩኒቨርሲቲ ብቻ የሚገኝ ሲሆን እርሱም በዋና ከተማ ቫዱዝ የሚገኘው የሊክተንስታይን ዩኒቨርሲቲ ነው። ዩኒቨርሲቲው በሥነ ሕንፃ፣ በቢዝነስ ፋይናንስ፣ በሀብት አያያዝ እና በሥራ ፈጠራ ዘርፎች ትምህርት ይሰጣል።